ይህንን ቪዲዮ እያየህ ከሆነ ምናልባት ይሄ ማስታወሻ ከገመትከው በላይ ለእኔ ያስፈልገኛል ብለህ ታስብ ይሆናል። አንድ ቀን የሚወድህንና የምትወደውን ሰው የድምፅን ቃና ለመጨረሻ ጊዜ ልትሰማው ትችላለህ። ምናልባት ስታወራው የነበረው ውይይት የመጨረሻ ላይ እንደሆነ ልታውቀው ትችላለህ። ግን ያ ድንገተኛ ቅፍ፣ ያቺ ድንገተኛ አጭር የስልክ ጥሪ ወይም ደግሞ በኋላ እንገናኛለን ብለህ የተሰናበትክባቸው ቅጽበቶች የመጨረሻ እንደነበሩ አታውቅም። ዛሬንም እጅግ ውድ የሚያደርገው ይኸው ነው። እና ኩራት በህይወት ውስጥ ቦታ ካላቸው ሰዎች ጋር ያለህን ጊዜ እንዲሰርቅብህ አትፍቀድ። ልደውልላቸው፣ ልጠይቃቸው ወይም እወድሃለሁ ወይም እወድሻለሁ ልበላቸው ብለህ ምቹ ጊዜ አትጠብቅ። ህይወት ሌላ እድል ለመስጠቷ ምንም ዋስትና የላትም። እጅህ ላይ የምታስቀምጥልህ ይህችን አሁን ያለችውን ግዝበት ብቻ ነው። እነሱ አሁንም ካንተ ጋር ካሉ አብረሃቸውን ከነሱ ጋር ሳቅ፣ አዳምጣቸው። አሁንም ካንተ ጋር አዳዲስ ትዝታዎችን መፍጠር በሚችሉበት ሰዓት ትዝታዎችን አትርፍ። ዞሮ ዞሮ በህይወት መጨረሻ ላይ ከምንወዳቸው ሰዎች ጋር ባሳለፍነው ጊዜ መቼም ቢሆን አንቆጭም። ግን ገና ብዙ ጊዜ ያለን ብለን እያሰብን ያባከነው ከንቱ ጊዜዎች ግን በጣም ሊቆጩን ይችላሉ።